ቤዛ አፍቅሬሻለሁ። ለሁሉ ጊዜ አለ። ጊዜ ዳኛ፣ ቅን ፈራጅ ነው። በቅርቡ ያዥ ነኝ። ምን ተስፋ ለሌለው ነገር መድኃኒት መቃወም ትርጉም አለው። ማንም ስለ ነገር እርግጠኛ መሆን አይችልም። አንድ ነገር እንዳትሆንብኝ ነው ስጋት። ልጅነት አይምሮዬ በቀለም ብቻ እያሰብክ ያደርጋል። አንድ ያልገባኝ ነገር እንዳለ ይሰማኛል። በሌላኛው መድኃኒት ውስጥ ከመጨረሻ ወደ አባቷ ሸኝታለሁ። መረዴት ነው ያለው። ወንድነትህን እንጂ ወንጀለኛነትን አይደለም። አባትሽ ነው ነፍሰ ገዳይ። ይሄን ሁሉ ነገር ተሸክሜ ምን አይነት ብስራት፣ ምን አይነት ማንነት ነው? ቤዛ አደጋ ውስጥ ነች።